የምትፈልገውን ብላ ብለን የጠቀምናቸው ይመስል ፒዛውን፣ በርገሩን፣ አይስክሬሙን፣ ኩኪሱን፣ ከረሜላውን፣ ኬኩን ወትሮ ምግቡ ጤና የለውም። ያው የታሸገውን ምግብ ሁሉ እንዲበሉ እናረጋለን። የፈለከውን ጠጣ፣ ለስላሳው በስኳር የተለወሰ ብዙ ነገር በቃ ምንም ጤናማ ያልሆነ ነገር ልጆቹ እንዲመገቡ እንዲጠጡ እናረጋለን። ከዛ 18 ዓመት ሞላ መሳሪያ መግዛት ትችላለህ። ህጉ ይፈቅዳል። ሄደው መሳሪያ እንዲገዙ ይደረጋል። ተሳስተው ወንድ ልጅ የሴትን ልጅ ሴት የወንድን ልጅ ልብስ ከለበሱ ደግሞ አይምሯቸው ላይ ይሰራል። ይሄ ልጅ በቃ ሴት መሆን ይፈልጋል፣ ሴቷ ወንድ መሆን ትፈልጋለች ይባላል። አይምሯቸውን እንዲቀየር ያደርጋሉ። ሕክምና ቦታ ይወስዷቸዋል፣ ያሳምኗቸዋል። ትራንስጀንደር እንዲሆኑ ይደረጋል። ትውልዱን ትራሽ አድርገው ከዚህ ትውልድ ምን ይጠብቃሉ? በዛ ላይ ደግሞ ለወንድ ፊሊንግ አለህ እንዴ ይሉታል። ወንዱን ያላሰበውን ወደ ጌ እንዲሆን ለሴት ፊሊንግ አለሽ እንዴ ያላሰበችውን ነገሩን ያመቻቹላችኋል። ብቻ ምን አለፋችሁ። ከዛስ ያ ልጅ ምንድነው ኤክስፔክት የሚደረገው? ከዚህ ካናዳ ላይ ለ25 ሰዎች ላይ ተኮሰው 10 ምንም የማያውቁ ኢኖሰንት ተማሪዎችን የገደለው እናቱን ወንድሙን ገሎ ራሱን ጨምሮ የገደለው ትራንስ ነው። በቃ አይደንቲቲ ክራይሲስ፣ ራሱን ያልተቀበለ ትውልድ። እኔ ወደፊቱ ነው የሚያሳስበኝ በእውነት። ምንድን ነው እሱ የሚደረገው አሁን ይሄ የጠፋ ትውልድ? ለዚህ ነው ባካችሁ ልጆቻችሁን አይታድርጉ። ትዳርም ላይ ቢሆን ሚስት ባሏን፣ ባል ሚስቱን አይታድርጉ። ተነጋገሩ። ትዳር ነው ለሁሉ መሰረት። ባህላችሁን፣ ሃይማኖታችሁን አክብሩ የምለው ለዚህ ነው የምጮኸው። ዛሬ የካናዳ እናቶች እያነቡ ነው፣ እያለቀሱ ነው። ክራይሲስ በቃ የማንነት ራሱን ያልተቀበለ እግዚአብሔር ሴት አድርጎ የፈጠረው ወደ ወንድ፣ ወንድ አድርጎ የፈጠረው ወደ ሴት። ምን ኤክስፔክት አድርገው ነው? እና ባካችሁን እኛ ኢትዮጵያውያን ራሳችን ላይ እንስራ። እንደው አደራችሁን ልጆቻችሁን አይታደርጉ። አደራ ወደ እግዚአብሔር ጩሁ፣ ጸሎት አድርጉ። እግዚአብሔር ሁሉን ቻይ ነው። ትዳራችሁም ላይ እባካችሁን እንዲያደረገኝ እንዲያደረገችኝ ሳይሆን መልካሙን ነገር እያያችሁ ትዳራችሁን አድኑ ወደ እግዚአብሔር። በቃ ይሄ ጸሎት ነው የሚያስፈልገው። ውድድ ነው ማረጋችሁ ባይ